ኤርፎን ከስልካችን ጋር ኮኔክት ካረግን ሙሉ ድምፁ ወደ ኤርፎን ነው የሚሄደው። በዛሬው ቪዲዮ እንዴት አድርገን በተመሳሳይ ሰዓት በኤርፎኑ የሆነ ነገር እያዳመጥን እንዲሁም ደግሞ በስልኩ ስፒከር የሆነ ነገር ማዳመጥ እንደምንችል አሳያችኋለሁ። ይሄ የሚሰራው አንድሮይድ ስልክ ላይ ነው። አንድሮይድ ስልክ ያላችሁ እንግዲህ ይህን መጠቀም ትችላላችሁ። በመጀመሪያ ወደ ሴቲንግ እንሄዳለን። ወደ ሴቲንግ ለመሄድ ስልካችንን ከላይ ወደ ታች ድራግ እናረገውና እችን የጊር አይከኗን በመንካት ቀጥታ ወደ ሴቲንግ መሄድ እንችላለን። ሴቲንግ ከሄድን በኋላ ሳውንድ ኤንድ ቫይብሬሽን የሚል እንፈልጋለን። ከዚህ ጋር አለ። እሱን ካገኘን በኋላ ወደ ታች ስክሮል እናረግና ሳውንድ ሰፓሬት አፕ ሳውንድ የሚል አለ። ምናልባት የእናንተ እንደ ስልኩ ሞዴል ያቀማመጥ ሁኔታ ከፍ ዝቅ ሊል ስለሚችል ይህን የቱ ጋር እንዳለ መፈለግ ይኖርባችኋል። የኔ እዚህ ጋር እንደሚታየው መጨረሻው ላይ ነው ያለ። ይህን አንድ ጊዜ ጫነዋለሁ። ይህን ከተጫንኩት በኋላ እንደዚህ ይመጣልኛል ማለት ነው። መጀመሪያ ሜክ ሹር የእናንተ ስልክ ከብሉቱዝ ጋር ኮኔክት መሆኑን ወይም ደግሞ ብሉቱዝ ከሚሰራ ኤርፎን ጋር ኮኔክት መሆኑን እርግጠኛ ሁኑ። ይህን ካረጋችሁ በኋላ እዚህ ጋር ተርን ኦን የምትላለች እሷን አንድ ጊዜ ተርን ኦን እንላታለን። እንደዚህ ስንላታ ያው እንደዚህ ተጠልና ላይ ከዛ ሴሌክት እንለዋለን። ሴሌክት ካልን በኋላ ይህን የምንመርጠው ወደ ስልካችን ወይም ደግሞ ወደ ኤርፎናችን እንዲሄድ የምንፈልገውን ድምጽ ነው ማለት ነው። ለምሳሌ ዩቲዩብ ከሆነ መሄድ የምትፈልጉት ዩቲዩብን መምረጥ ትችላላችሁ። እኔ አሁን ወደዛ እንዲሄድ የምፈልገው ዩቲዩብ ሙዚክ ነው። ስለዚህ አሁን እቺን ዩቲዩብ ሙዚክ ከሆነ የምፈልገውን ዩቲዩብ ሙዚክ እንደዚህ መርጠዋለሁ። አሁን ሴሌክት ሆኗል ማለት ነው። ይህን ሴሌክት ሳረግ ከላይ የሆነ ፖፕ አፕ ኖቲፊኬሽን ይሰጠኛል። እንደዚህ ይሰጠኛል ማለት ነው። ይህን ካረግን በኋላ ወደ ኋላ አንድ ጊዜ ኦኬ፣ ይህን ከመሄድ በፊት አንድ ጊዜ ከዚህ አማራጭ ውጭ የሆነ ከሆነ የእናንተ የምትፈልጉት እቺ አድ የምትል በተን አለች። እሷን አድ የምትለውን በተን እንደዚህ ትጫናላችሁ። እንደዚህ ከተጫናችሁ በኋላ እንደዚህ አድርጎ ይወስዳችኋል ማለት ነው። እዚህ ጋር እናንተ የምትፈልጉትን የራሳችሁን አፕ መጨመር ትችላላችሁ። ይህን አንድ ጊዜ እዚህ ጋር የአንደኛውን አድ ካረጋችሁት በኋላ ወደዛ ወስዶ ይጨምርላችኋል። እንደዛ ካረጋችሁ በኋላ ወደ ኋላ ትመለሱና እዚህ ጋር እንደዚህ አድርጌ ላሳያችሁ። አውዲዮ ዲቫይስ የሚላለ መጨረሻ ላይ እዚህ ጋር እንደዚህ እናረጋለን። እዚህ ጋር መምረጥ ይኖርብና ላይ ከዛ ጋር ቅድም የመረጥናቸው ዲቫይሶች ቀጥታ ወደ ስልካችን ነው ወይስ ደግሞ ወደ ብሉቱዝ እንዲሄድ የምንፈልጋቸው ነው የሚለውን እሱ መምረጥ ይኖርብናል። ለምሳሌ ቅድም ነው ሴሌክት ያደረኩት ወደ ብሉቱዝ እንዲሄድ ከሆነ የምፈልገው የብሉቱዝን እዚህ ጋር መጫን ይኖርብኛል። ያ ማለት የብሉቱዝ ምላችሁ ኤርፎን ማለት ነው። ወይም ደግሞ ወደ ስልኬ እንዲሄድ ነው የምፈልገው ካሉት ደግሞ ቀጥታ የስልኬ እንደዚህ መጫን ይኖርብኛል። እንደዚህ በመቀያየረው ጊዜ ከላይ ኖቲፊኬሽን ይሰጠኛል። እዚህ ጋር ኖቲፊኬሽን ይሰጠኛል ማለት ነው፣ የትኛው ስትሪም እንደሚያደርግ ምናምን። አሁን ለምሳሌ ዩቲዩብ ሙዚክ የመረጥኩኝ ወደ ኤርፎን ነው የሚሄድ የሚለውን ከሆነ መርጠው እዚህ ጋር እንደገና ወደዚህ እቀይረዋለሁ ማለት ነው። ከሰው ጋር ሆናችሁ የጋራ ነገር ማዳመጥ ብትፈልጉ ለምሳሌ ሙዚቃ እያዳመጣችሁ የጋራ ሙዚቃ ከፍታችሁ ከሆነ እሱን በጋራ እያዳመጣችሁ እንደገና ደግሞ በኤርፎናችሁ ሌላ ነገር ማየት ትችላላችሁ፣ እንደዚህ አይነት ነገር ካለ ማለት ነው። ይህን ካረጋችሁ በኋላ ቀጥታ ሄዳችሁ መሞከር ትችላላችሁ እየቀያየራችሁ እናንተ የትኛው ምናልባት እዚህ ጋር ሴታፑም ትክክል ካልሆነ ድምጽ ወደ የትኛው ሄደ የሚለውን እየቀያየራችሁ መሞከር ትችላላችሁ ማለት ነው። በተመሳሳይ ሰዓት አንደኛው አፕሊኬሽን ጋር የሚወጣው ድምጽ ቀጥታ ወደ ኤርፎናችሁ፣ ሁለተኛው የሚወጣው ደግሞ ቀጥታ ወደ ስልካችሁ እንዲሄድ ማድረግ ትችላላችሁ። እንደዚህ አይነት አጫጭር ኮንተንቶችን የስልክ ትሪኮችን ለመከታተል ፎሎ ማድረግ አትርሱ። ሰላሙ ነው።